ከድንበር ዘለል ነው። ስለዚህ ፎከስ ማድረግ ያለብን ልዩነታችን አቻችለን ወደ ውጪ ነው የሚል አይነት ኢሜጅን መፍጠር ነው። ስለዚህ እነዚህ ሶስት ታክቲኮች እንዲጠቀም ያስገደደው የፋኖ ጠንክሮ መውጣትና ግዛቶችን ማስፋፋት ከዛም አልፎ የመንግስት መዋቅር ፍጹም በሚባል ደረጃ በአማራ ክልል እንዳይሰራ ማድረግ መቻል ነው። እንግዲህ ይህ እንቅስቃሴ በአማራ ክልል ብቻም ሳይሆን በሌሎች ክልሎች ላይ በኦሮሚያ ክልል የምትመለከተው ነው። የመንግስት መዋቅር በተለይ እንደ ወለጋ ባሉ አካባቢዎች ላይ እንዳይሰራ ሆኖ የተሰበረበት ነው። ስለዚህ አብይ ያለው አማራጭ ይሄ ሁልጊዜ በፖለቲካ የምንለው ዳይቨርሽነሪ ታክቲክ ወይም ደግሞ ሌላ የቅያስ መንገድ መፈለግ ነው። ስለዚህ ጦርነታችን ሀገር ውስጥ አይደለም፣ ችግራችን ሀገር ውስጥ አይደለም፣ የባህር በር ነው፣ ጠላቶቻችን ከውጭ የሚመጡ ናቸው የሚል ማደናገሪያዎችን መፍጠር ወይም ደግሞ የተቃዋሚ ኃይሎችን ስም መስጠት ከሌሎች ኃይሎች ጋር ወይም ከአሸባሪዎች ጋር ይሰራሉ ማለት ወይም ደግሞ ከውጭ ኃይሎች ጋር ተባብረው የኢትዮጵያን ሕዝብ እያጠቁ ነው የሚል ኢሜጅ መስጠት ይሄ ነው። ሌላው ቅድም ያለ የጠቀስኩት የሰብአዊ መብት ጥሰቶችን አፋፍሞ መቀጠል ነው። በተለይ በአማራ ክልል የንጹሃን ገበሬዎችን ሰብል ማውደም፣ ሴቶችን መድፈር፣ ህፃናትን መግደል አንዱ ቅስም በመስበር የፋኖ ኃይሎች ድጋፍ ከማህበረሰቡ እንዳያገኙ ወይም ደግሞ ስሙን ለፋኖች እንዲህ አይነት ጥቃቶችን በመፈጸም ስሙን ለፋኖ በመስጠት ጥላሸት ለመቀባት መሞከር እንግዲህ የተለመዱ የወንበዴ ታክቲኮችን እየተጠቀመ ትመለከታለህ። ግን የህዝቦችን እንቅስቃሴ ፋኖም ሆነ ሌሎች ተቃዋሚ ኃይሎች የሚያደርጉትን የነጻነት ትግል ወደኋላ የሚያደርግ አይደለም። ምክንያቱም እንደዚህ አይነት ታክቲኮችን ወያኔም ሲጠቀምባቸው የነበሩ ናቸው። የሌሎችም ሀገሮች ልምዶች እንደሚያሳየን የማህበረሰቡን ቀስብ ለመድረግ የሚደረግ ጥረት እንዲያውም ኃይሎችን የበለጠ አጠናክሮ ማህበረሰቡ አንድ እንዲሆን አድርጎ አምባገነን ስርዓት እስከ መጨረሻው የሚገረሰስበትን ምክንያት የሚፈጥር ነው። አብይ አሁን የወር ድንብር አይነት እንቅስቃሴ የሚያደርግበት ወይም ደግሞ ይሄ ራንደም ወክ አይነት ነገር የሰካራም አይነት ጉዞ የሚያደርግበት ወቅት ነው። ማህበረሰቡም የሚወጡ ፌክ ቪዲዮዎችን ይሆን ወይም ደግሞ አሳሳች የመንግስት ፕሮፓጋንዳዎችን ጠንቅቆ መመርመርም ያለበት በዚህ ወቅት ነው። መንግስት በተደጋጋሚ ፕሮፓጋንዳዎችን ይሰራል። ተቃዋሚ ኃይሎችን በመክሰስ ለምሳሌ ከሌሎች የውጭ ሀገር ኃይሎች ጋር ይሰራሉ፣ ህጻናትን ይደፍራሉ የሚል መረጃዎችን በማውጣት ማህበረሰቡን ማደናገር ትልቁ ግቡ ነው። ይህም አንዱ የትግል ስልቱ ነው። የኢትዮጵያ መንግስት መፍረክረኩንም የምታውቀው እንዲህ አይነት ተራ አሉባልታዎችን ተራ የጦርነት ታክቲኮችን መጠቀም ሲጀምር፣ እንደዚሁም ደግሞ ህፃናትን መግደል፣ ሴቶችን መድፈር፣ አቅመ ደካሞችን ከቀያቸው ማፈናቀል እንዲህ አይነት ታክቲኮችን ወደ መጠቀም መድረሱን የምታየው መንግስትነቱን አጥቶ ወሮ በላ ወይም ሽፍታ መሆኑን የሚያሳይ ነው። ስለዚህ ይሄ የመጣው ደግሞ እንደ ፋኖ ያሉ ኃይሎች ራሳቸውን ማጠናከር መቻላቸው፣ ልዩነታቸውን አቻችለው ጠንካራ የሚባል ሰራዊት መገንባታቸው፣ ከዛም አልፎ ደግሞ ወሳኝ ወይም ቁልፍ የሚባሉ ቦታዎችን መቆጣጠር መቻላቸው ነው። ስለዚህ አብይ ተፍረክርኮ ያለበት በውር ድንብሩ አዲስ አበባ ብቻ መቀመጫው አድርጎ የሚንቀሳቀስ ቀላዋጭ አይነት መንግስት ነው። ወዴት አቅጣጫ እንኳን እንደሚሄድ አያውቀውም። አንዴ ወደ ሱዳን ይሄዳል፣ አንዴ ወደ ሶማሊያ ይሄዳል፣ አንዴ ወደ ኤርትራ ይሄዳል። የሚጨብጠውንና የሚይዘውን ያጣ አይነት መንግስት ነው። ይህ ደግሞ ብረትን ሲግል ነው መጥቀጥቀጥ እንደሚባለው በዚህ ወቅት ነው ኃይሎች የበለጠ ራሳቸውን አጠናክረው ተቃዋሚ ኃይሎች ወደፊት መገስገስ ካለባቸው፣ ወደ ማዕከላዊ መንግስቱ መገስገስ ካለባቸው መገስገስ ያለባቸው። ምናልባት ከዚህ በፊት ስንጠይቀው እንደነበረው ተጨማሪ ነገር ማድረግ ያለባቸው ነገር ቢኖር የውጭ ዲፕሎማሲ ግንኙነታቸውን ማጠናከር መቻል። ምክንያቱም ዓለም አቀፉ ማህበረሰብ ምን እየተደረገ ኢትዮጵያ ውስጥ እንዳለ ማወቅ መቻል አለበት። ቀጣዩ ኃይል ማን እየመጣ እንዳለ ማህበረሰቡ ማወቅ መቻል አለበት። ስለዚህ ራሳቸውን በሀገር ውስጥ አንድ እንዳደረጉት ሁሉ በዓለም አቀፍ ማህበረሰቡ ደግሞ ያደረጉትን ያለው እንቅስቃሴ የሚያሳውቅ ግብረ ኃይል ወይም ደግሞ የውጭ ግንኙነትን የበለጠ የሚያጠናክር ክፍል ያስፈልጋቸዋል። እሱን ማድረጉ የውጭ ዜጎች አገሪቱ ውስጥ እየተካሄደ ያለውን ነገር እንዲረዱ የመጣ ያለውን ለውጥም እንዲገነዘቡና የበለጠ ደግሞ ድጋፍም እንዲያደርጉ ሁኔታዎችን ያመቻቻል። እንግዲህ ዘሪሁን ምናልባት ከፋኖ አንጻር ያለውን ሁኔታ ያገዛዙ የተለያዩ መዋቅሮች እየፈጸሙ ያሉት ግፍና መከራ ከምንም በላይ ሁኔታውን በግልጽ የሚያሳይ ነው። አማራ ክልል ላይ
የአብይ አህመድ ወታደሮች እየፈጸሙ ያሉትን ግፎች በተመለከተ እውነት ያሸነፈ ከሆነ እውነት የአብይ አህመድ አገዛዝ በአማራ ክልል ላይ በወታደራዊም ሆነ በፖለቲካዊ ቁመናው እየገዘፈ ፋኖ እየደቀቀና ከጫወታ ውጪ እየወጣ ከሆነ አንድ ያሸነፈ የሚመጣ ኃይል የሚኖረውን ስነ ልቦና እያየን አይደለም። የሚያሸንፍ ኃይል የበላይነትን የያዘ ኃይል የሚኖረውን ስነ ልቦና ይታወቃል። በአሁኑ ሰዓት የአብይ አህመድ አገዛዝ ሰላማዊ ተቋማትን እየደበደበ ነው ያለው። በቅርቡ ደብረ ታቦር ላይ የፈጸመው ተቋማትን፣ የጤና ማዕከላትን፣ ትምህርት ቤቶችን ጭምኖ በድሮን ያጋየው ይህንን ወደ ፋኖ በማላከክ ህዝቡን ለማደናበርና የተለየ ምስል ለመፍጠር ሞክሮ ነበር። ያም ከሽፎበታል። አሁን ሰሞኑን ደግሞ በአንዳንድ የአማራ ገጠር አካባቢዎች የአብይ አህመድ ወታደሮች ገብተው የአርሶ አደሮችን ቤት እህሉን እያወጡ ሲደፉ የሚታይበት ቪዲዮ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። እንግዲህ እያሸነፈ ያለ ሰራዊት እንዲህ አይነት ስነ ልቦና ሊኖረው አይገባም። እየተሸነፈ ለመሆኑ ማረጋገጫ አድርጎ መውሰድም ይቻላል። ዘሪሁን እስቲ ቪዲዮውን ባጭሩ እንመልከተው። ዘሪሁን ቪዲዮ ብዙ ነው፣ ሌሎችም የተቀረጹ አሉ። እንግዲህ የአርሶ አደሩን እህል እንደዚህ እየረገጡና እየደፉ ወደ ውጭም አውጥተው ሲበትኑት የሚታይባቸው ሌሎች ቪዲዮዎችም አሉ። ለጊዜው ይሄንን እንደው ለማስረጃ ያህል እዚህ መድረክ ላይ ለማሳየት በሚል ነው። ከዚህ በተጨማሪ ያልተቀረጸ ነገር ግን በመረጃ ደረጃ የሰማነው እነዚህ ወታደሮች ያገኟቸውን የአማራ እናቶችና ሴቶች ደፍረዋቸዋል። ግፍ ነው እየፈጸሙ ያሉት። እንግዲህ ያሸነፈ ከሆነ አብይ አህመድ አማራ ክልል ላይ የበላይነት እያገኘ ከሆነ የፋኖ ኃይል እየተዳከመ ከሆነ እንዴት ነው እንዲህ አይነት ድርጊት ሊፈጽም የሚችለው? ይሄ ለማንም ግልጽ በሆነ መልኩ አገዛዙ ተስፋ እየቆረጠ መምጣቱን የሚያመላክት ሁነኛ ማስረጃ ነው ማለት እንችላለን። ዘሪሁን እጅግ ለማየት የሚዘገንኑና የሚያስጠይፉ ድርጊቶችን በዜጎች ላይ ማድረግ ነው። የአብይ ስነ ልቦና የሚታወቅ ነው። የደካማ ስነ ልቦና፣ የፈሪ ስነ ልቦና፣ በራስ ያለመተማመን ስነ ልቦና፣ በፍርሃት ውስጥ የተወጠረ ስነ ልቦና። እንዲህ አይነት ስነ ልቦና ያላቸው መሪዎች ደግሞ የሰው ልጅ ሊያደርጋቸው ይችላሉ ብለህ የማጠረጥራቸውን ነገሮች ሁሉ ሊያደርጉ ይችላሉ። አሁን በቪዲዮ ላይ እንደተመለከትነው እጅግ በሚዘገንን ሁኔታ ኢሰብአዊ የሆኑ ድርጊቶችን ሲፈጽም ትመለከታለህ። ይሄ የአብይ ማንነት ነው። አብይ ከአባይ ማዶ ያሉ ዜጎችን የሚመለከትበት አይን ከዚህ በፊት እንደተናገረው አቅመቢስነቱን፣ ፈሪነቱን፣ ደካማነቱን በሚገልጽ ሁኔታ ማለት ነው። ስለ አንድ ሀገር የሚጨነቅ ሰው ባህር ዳር ወይም መቀሌ የበለጠ አዲስ አበባ እንድትመስል ወይም ከአዲስ አበባ የበለጠ እንድትገኝ እንጂ በሸሻን እንድትሆን የምትመኝበት ምንም ምክንያት የለም። አብያ ማለት ነው። ከዚህ በፊት መቀሌን በሸሻ አደረግናት ሲል ወይም ሌሎች ከተሞችን በሸሻ እንድትመስል አደረግነት ሲል የማህበረሰቡን ቅስም ለመስበር እስከዚህ ደረጃ እንደርሳለን ነው። በተለይ አማራ ክልል ከተሞችን ማፍረስ ብቻም ሳይሆን የማህበረሰቡን ስሪት፣ ሃይማኖቱን፣ ባህሉን፣ ትውፊቱን፣ ቋንቋውን ማጥፋት ለሱ እርካታው ነው። የባህር ዳር መልማት ወይ መቀሌ መልማት አይደለም የሚያሳስበው። ከዚህ በፊት በሸሻን አስመስለናል ከተሞችን ሲል እዚህ የተጀመሩ ልማቶች የሆኑ ወይም ደግሞ የነበሩ ታሪካዊ ሁነቶች አፈር እንዲለብሱ አድርገናል ማለቱ ነው። ይህ የአብይ ስነ ልቦና ነው። አብይ ቀድሞ የተሸነፈ ነው። ስነ ልቦናው በፍርሃት ውስጥ ያለ ነው። አሁንም እያደረገ ያለው የአሸናፊነት አይደለም። አሸናፊነት
ጀስት ከፍርሃቱ የሚመነጭ የፕሮፓጋንዳ ስራ ወሬው ነው። ተግባሩ ግን የሚያሳይ ይሄ ነው። የገበሬዎችን ጎተራ መበዝበር፣ ከጥቅም ውጪ እንዲሆን ማድረግ፣ በየመንገዱ መበተን፣ ማሳን ማቃጠል፣ ሴቶችን መድፈር፣ ህፃናትን መግደል ይሄ ነው ለሱ። ምክንያቱም ፍርሃቱ የሚፈጥር